ሰላም ሰላም እንዴት ናችሁ? ውድ የዚህ ቻናል ቤተሰቦች እንዲሁም ቤተሰብ ያልሆናችሁ ቤተሰብ ለመሆን የመጣችሁ ዛሬ የምንማረው ቁጥር ነው ማለት ነው። አፋን ኦሮሞቲን አከሚቲ ለኮፍሰ ለኮፍና በአፋን ኦሮሞ እንዴት ቁጥር እንቆጥራለን የሚለውን ነው ማለት ነው። የመጀመሪያዎቹን ቤዚኮችን እናውቃለን ማለት ነው። ዛሬ ከ0 እስከ 10 ያሉትን እንማራለን ማለት ነው። ከ0 ተነስተን እስከ 10 ማለት ነው። 0 ዳካኒ አማ ኩዳኒት ይበረናይቹ 0 ያው 0 0 ነው ምን የሚባለው በአፋን ኦሮሞ 0 0 ነው። ቶኮ ደግሞ አንድ ቁጥር ደግሞ አንድ ቁጥር ቶኮ 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 አንድ ቁጥር ስንት እንዴት ነው የሚባለው? ቶኮ ነው የሚባለው ማለት ነው። ሁለት ደግሞ ለማ 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 አላልኩም፣ ያው ለማን ያልኩት ያው እንድትይዙት ብዬ ነው በዛው። ለማ ለማ ማለት ስንት ነው? ሁለት ማለት ለማ ማለት ሁለት ማለት ነው። ሰዲ 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 ደግሞ ሶስት ማለት ነው። አፉር 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 አራት አፉር አራት አፉር ማለት አራት ነው። ሸን ማለት ደግሞ አምስት ሸን እስቲ በሉ ሸን። ጀሃ ደግሞ ስድስት ጀሃ ስድስት። ቶርባ ደግሞ 7 ቶርባ ባለፈው ቪዲዮ ላይ የሳምንት ቀናት ተመረን ነበር አይደል? ቶርበን ጉዮተ ቶርበኒ ነው የሚባለው የሳምንት ቀናት ጉዮተ ቶርበኒ። ሳምንት ቶርባ ከሚለው ነው ያው የመጣው ቶርበን የሚለው ማለት ነው። ቶርባ የሚለው ስለዚህ 7 ነው ማለት ነው። ሰዴት ደግሞ 8 ማለት ነው። 8 ሰገል ደግሞ 9 ምን እንላለን ማለት ነው? ሰገል እንላለን። የዛሬው የመጨረሻው 10 ወይንም ኩደን አይደለም ኩደን የምትለዋን ወርድ ብዙ ሰዎች መጥራት ይከብዳቸዋል። ኩደን ማለት 10 ማለት ነው። ኩደን 10 ማለት ነው። ይሄው ነው ማለት ነው። የዛሬው ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ሌላ ምን አይነት ቪዲዮ እንደሚሰራላችሁ ከፈለጋችሁ ጻፉልኝ ማለት ነው። ይሄንንም በሳውንድ ሳይሆን በዛ አድርጌ ጽፌላችሁ ወይ ለቅላችኋለሁ ማለት ነው። ብዙ ቁጥራትን ጽፌ ለቅላችኋለሁ። ለዛሬ ይበቃናል። በያላችሁበት ሰላም